ነነዌ በጤግሮስ ወንዝ ዳርቻ የምትገኝ ስትሆን መስራቿም ታላቁ ንጉስ ናምሩድ መሆኑ ዘፍጥረት 10:11 እስከ 12 ላይ ተጽፎ እናገኘዋለን። ጥንታዊቷ የነነዌ ከተማ ለአሶር መነሻ የሆነች እጅግ ሰፊና ያማረች የቅጥሯ ርዝመትም 12 ኪሎ ሜትር የሚሸፍን ነበር። በከተማው ውስጥም ንጉሱ ሰናክሬም ብዙ የሚያማምሩ ህንጻዎችን ገንብቶ ነበር። በዚያ ዘመን የነበሩ የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔር ሊያጠፋቸው ሲል ዮናስ የስሙ ትርጉም ርግብ የሆነ በዳግማዊ ኢዮርብዓም ዘመነ መንግስት የነበረ ነብይን ቸርነትና ምህረቱ የማያልቅበት እግዚአብሔር መክሮ ዘክሮ እንዲመልሳቸውና ንስሐ እንዲገቡ ነብዩ ዮናስን ወደ ነነዌ ህዝብ ላከው። ይህ ነብይ መኖሪያው በገሊላ በጋት ሄፌር ድንበር ከተማ ነበር። አባቱም አማቴ ይባላል። በዚያን ጊዜ ኢዮርብዓም ሶርያውያንን አባሮ የእስራኤልን ድንበር እንዲመልስ ነብዩ ዮናስ ትንቢትን ተናገረ። ሁለተኛ ነገሥት 14:25 ዮናስ 1:1 ነብዩ ኤልያስ ያስነሳው የሰራፕታዋ መበለት ሕፃን ነብዩ ዮናስ እንደሆነ የቤተ ክርስቲያን ታሪክ ያስረዳል። አንደኛ ነገሥት 17:19 መድኃኒታችን ኢየሱስ ክርስቶስም የዮናስን ከአሳ ሆድ መውጣት የራሱ ትንሣኤ ምሳሌ አድርጎ ነግሮናል። ማቴዎስ 12:19 እስከ 42 እግዚአብሔርም አምላክ ሄደህ በነነዌ ላይ ስበክ ባለው ጊዜ ነብዩ ዮናስ አንተ መሐሪ ነህ፣ ልትጠፉ ነው ብዬ ተናግሬ ብትምራቸው ሐሰተኛ ነብይ ይባላል ብሎ ላለመታዘዝ እስራኤልን ለቆ በመርከብ ወደ ተርሴስ ሸሸ። እግዚአብሔርም ታላቅ ነፋስን አስነስቶ መርከቧ በማዕበል እንድትመታ አደረገ። ከዮናስ ጋር በመርከቧ ተሳፍረው የነበሩ ነጋዴያንም ያላቸውን ሀብት ወደ ባህር መጣል ሲጀምሩ ነብዩ ዮናስ ጥፋቱን ተገንዝቦ ማዕበሉ በእኔ ምክንያት የመጣ ስለሆነ ንብረታችሁን ሳይሆን እኔን ጣሉኝ ብሎ ተማጸናቸው። እነርሱም ስለዚህ ሰው ነፍስ እንዳንጠፋ ንጹህም ደም በእኛ ላይ እንዳይደረግብን አይሆንም አሉ። ወደ ባህር ለመጣል ዕጣ በተጣጣሉ ጊዜ ዕጣው በዮናስ ላይ ስለወጣ ነጋዴያኑ ዮናስን ወደ ባህር ጣሩት። ወዲያው ከእግዚአብሔር ዘንድ የታዘዘ ታላቅ አሳ አንበሪ ዮናስን በአፉ ተቀብሎ 3 ቀንና 3 ሌሊት አሳድሮ ወደ ነነዌ ያደረሰው። እግዚአብሔር የቅል ተክልን ምሳሌ በማድረግ ቅጠሉ በመድረቁ ዮናስ ባዘነ ጊዜ አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅል ስታዘን እነሆ በታላቂቱ ነነዌ ከተማ ያሉ ከ120,000 በላይ ሕዝብና እንስሳቱ የእጅ ፍጥረቶች ስለሆኑ ያሳዝኑኛል በማለት ነብዩ ዮናስም ውሸታም ላለመባል መኮብለሉ ስህተት መሆኑን አስረድቶታል። ዮናስም ነነዌ መሬት ላይ መድረሱን ባወቀ ጊዜ ከእግዚአብሔር መሸሻ ለመቻሉን ተረዳ። የነነዌ ሰዎችንም ንስሐ ግቡ እያለ መስበክ ጀመረ። የነነዌ ሰዎችም ንስሐ በገቡ ጊዜ እግዚአብሔር ይቅር ብሎ ከጥፋት አድኗቸዋል። ሐሰት እንዳይባልም እሳቱ እንደ ደመና ሆኖ ከላይ ታይቷል። የታላላቁ ዛፍ ቅጠል እስኪጠወልቅ ድረስ አድርቆ ለሕዝቡ አሳይቷቸዋል። ንስሐቸው በከንቱ እንዳልቀረ አስረድቷቸዋል። ታኅሳስ 5 ቀን የሚነበበው የመጽሐፈ ስንክሳር ክፍል ወበልአ አሐደ ሐምለ በማለት ንስሐ ያልገቡ አንድ አገር ያህል ሰዎች በእሳት እንደጠፉ ይነግረናል። ጾመ ነነዌ የ3 ቀን ሱባኤ ነው። በ3 ቀናት ጾምና ጸሎት ንስሐ የገቡ የነነዌ ሰዎች ከጥፋት እንደዳኑ ሁሉ በብሉይ ኪዳን አስቴር 3 ቀን ጾማ ጸልያ በእስራኤል ላይ የመጣውን መቅሰፍት እንዲመለስ አድርጋለች። አስቴር 4:15-16 እመቤታችን ቅድስት ድንግል ማርያምም ከበዓል ስትመለስ ሕፃኑ ልጇ ኢየሱስ ክርስቶስ መንገድ ላይ ጠፍቷት ከ3 ቀን በኋላ ፍለጋ በቤተ መቅደስ አግኝተዋለች። ሉቃስ 2:46 ጌታችን መድኃኒታችን ኢየሱስ ክርስቶስ ለሄሮድስ በሰጠው ምላሽ መልስ 3 ቀን የሱባኤ ፍጻሜ መሆኑን ገልጿል። ሉቃስ 13:32 ጾመ ነነዌ የእግዚአብሔርን ቸርነትና መሐሪነት የምናስታውስበት ጾም ነው። ይኸውም እኛ ፍጡራን በበደልን ጊዜ ፈጽሞ ከማጥፋት ይልቅ ምክንያት ፈልጎ እንድንድን ያደርገናል። ዮናስ ለስብከት ፈቃደኛ ባይሆን እንኳን እግዚአብሔር በተለየ ጥበቡ እንዲሄድ አድርጎታል። በእርግጥ እግዚአብሔር ሌላ የሚልከው ነብያቶም አይደለም፣ እርሱንም ጭምር ሊያስተምረው ስለፈለገ እንጂ።
የነነዌ ሰዎች የተነሳያን ምሳሌ ናቸው። ይህም ማለት ሰው ጥፋቱን አምኖ ንስሐ ከገባ እግዚአብሔር ይቅር ማለቱን አይተውም። ለዚህም ነው ዮናስን አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅጠል ስታዘን እነሆ በታላቂቱ ነነዌ ከተማ ላይ ያሉ ከ100,000 በላይ ሕዝብና እንስሳቱ የእጅ ፍጥረቶች ስለሆኑ ያሳዝኑኛል ያለው። ቀደምት የቤተክርስቲያን አባቶቻችን ይህንና ሌሎች አጽዋማትን እንድንጾም የወሰኑልን ያለ ምክንያትም አይደለም። ሕጉ የተዘጋጀልን እንደ ነነዌ ሰዎች እኛም ጾመን ጸልየን ከኃጢአታችን እንነጻ ዘንድ ነው እንጂ። ዛሬም ዓለማችን በኃጢአት ማዕበል እየተናወጠች ባለችበት በዚህ ወቅት እኛም እንደ ነነዌ ሰዎች ከበደላችን ብንመለስና ንስሐ ብንገባ ቸሩ ፈጣሪያችን እግዚአብሔር ይቅርታና ምሕረት የባህሪ ገንዘቡ ስለሆነ ወደ እኔ ተመለሱ እኔም ይቅር እላችኋለሁ ይለናል። ስለሆነም በነቢዩ ዮናስ ላይ የተደረጉ ተአምራትንና ካለመታዘዝ የሚመጣ ቅጣት ቀላል አለመሆኑን በማስተዋል ለነነዌ ሰዎች የወረደውን ምሕረት በመገንዘብ ለእግዚአብሔርም ሆነ ለሃይማኖት አባቶችና ለወላጆቻችን መታዘዝ ይገባናል። ስንጾምም እግዚአብሔር አምላካችን መዓቱን በምሕረት ቁጣውን በትዕግስት መልሶ በኃጢአት ለጠፋ ዓለም ይቅርታውን ይልካል። በመጾማችን ራሳችንን ከመዓትና ከመቅሰፍት ከማዳናችን ባሻገር በእኛ በደል ምክንያት አገራችን እጽዋቱና እንስሳቱም ሳይቀር ከድርቅና ከቸነፈር ይተርፋሉና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በጾመ ነነዌ በ3ቱ ዕለታት የሚሰበኩ ምስባኮች ጾመ ነነዌ ሰኑይ ወኢትታጎሉ ፍኖተ ጽድቅ ሶበ ነደት ፍጡነ መዓቱ ብፁዓን ኩሎሙ ለተወከሉ ቦቱ ወኢትታጎሉ ፍኖተ ጽድቅ ሶበ ነደት ፍጡነ መዓቱ ብፁዓን ኩሎሙ ለተወከሉ ቦቱ ዘነነዌ ሰሉስ ወፈርሃ ኩሉ ሰብ ወነገሩ ግብረ እግዚአብሔር ወአይመሩ ምግባሮ ወፈርሃ ኩሉ ሰብ ወነገሩ ግብረ እግዚአብሔር ወአይመሩ ምግባሮ ዘነነዌ ረቡዕ ኩሉ ማዕበልከ ወሞገድከ እንተላዕሌ ሀለፈ መዓልተ ይእዝዝ እግዚአብሔር ሳህሎ ወሌሊተ ይነግር እምሃቤ በጸአተ ሕይወቴ ለእግዚአብሔር ኩሉ ማዕበልከ ወሞገድከ እንተላዕሌ ሀለፈ መዓልተ ይእዝዝ እግዚአብሔር ሳህሎ ወሌሊተ ይነግር እምሃቤየ ብጻተ ሕይወትየ እግዚአብሔር